ይኸው እንግዲህ እንግዳው ግባ እንኳን ደህና መጣህ ለእኔ ነው። ይኸው እንግዲህ እኔ ግን ከምንገባ እንደ ኩኩሻ ግቢው መሰጠኝ አበባ ሳይገባ እንግዳው ገባ። አሁን ደስ የሚል ግቢ ነው። ወደድከው? እንጆሬ ይታየኛል። አንቺ እንጆሬ ፍሬ ማዛሽ ያማረ የተባለው ግጥም እዚህ ጋር የመጣለት ለጸሐፊው እውነትን ይመስለኛል። እንደው ከምንገባ ግን ኩኩሻዬ በጣም ይመስጣል። በጣም ደስ የሚል እዚህ ግቢ ውስጥ ነው ያደግሽው የተወለድሽው? አዎ ደስ ሲል በጣም አንድ ቤት ውስጥ ተወልዶ ማደግ ለመሰለሽ እኔ እንዲህ ብያለሁ። ያላደግኩበት ያልኖርኩበት ሰፈር የለም። አሁን ከዛ አንጻር አንቺ እኮ ያለሽ ጎረቤት በዚህ ሁሉ ዘመን ከልጅነት እስከ እውቀት አንድ አይነት ናቸው ማለት ነው። ወይ በጣም እሱ ነው ትልቁ ደስ የሚል ነገር። አዎ በጣም ደስ አብረን የኖር ነው። አሁን የኩኩ ቤት የት ነው ብትል ሁሉ ሰው ያሳያል አብረን ስለኖርን። ዋው ሰፈርተኞች ጋር አብረን ያኖር ነው። እንደውም ከሰፈርተኛው ጋር አብረሽ የምትጠጡት የጉድጓድ ውሃ አለ ሲባል ሰማ ነበር። አለ ነው። አንዴ ዜናውን ሰርቼው ነበር አስታውሳለሁ። እውነት ነው ሴፉዬ። የቱ ጋር ነው እሱ? አሁን እዛ ጋር አለ። እስኪ እንሞክራ። ከያዝከኝ ምንም ማለት ወይ እንጆሬ ምን አለ? አሁን ለምሳሌ እንጆሬ አለ። ሌላ ፍሩት ምን አለ? ኩኩሻዬ አትክልት የምንበላው ከጓሮ ነው። በዛኛው ሳይድ አለ፣ በዛኛው በኩል አለ። ውሃ ጉድጓዱ ይሄ ነው። ይኸውልህ። ዋው የጉድጓዱ ውሃሽን ነው የምጠጪው? ፓምፕ አድርገንለታል አሁንና ይሄ መኪና ለማጠቢያ ግቢ አትክልት ውሃ ለማጠጣት ከዚህ ነው የምንወስደው። ውሃ በሚጠፋ ጊዜ እኛ ብቻ አይደለንም ጎረቤቶቻችንም ፍቅር ካለ ፍቅር ማይሆን ኩኩ ውሃ የሚል ደግሞ ወደፊት እጠብቃለሁ። ኩኩሻዬ ልጅነቴን አስታወሰኝ። እሱ አልበሰለችም። የፈለገ ባይበስል ከእኔ ጥሬ ሊሆን ይችላል። በጣም ነው የሚያምረው። ኩኩሻዬ ሰላጣሽም እዛ ጋር እሱን ያየኝ እኔ አላየሁትም። ኦርጋኒክ ምግብ እየበላሽ ነው ኩኩሻዬ። እንዴ አማርሹ አሁን ነው የገባኝ። ዋው ሰላጣ፣ ቲማቲም፣ እንደውም ቆስጣ፣ ብዙ ነገር ነው። ሁሉም ካሮት ምን በቃ የጓሮ አትክልት ከዚህ ነው የምንወስደው። ደስ ይላል በጣም። ከአትክልት ጋር ማውራት እራሱ እኮ ቲማቲም አለሽ፣ ሰላጣ አለ፣ ቆስጣ አለ፣ እርግጠኛ ነኝ ዳማከሴ አለ። እንዴታ አውጣለሁ። ዋው ኩኩሻዬ በጣም ነው የሚያምረው። አንድ ጊዜ ደግሞ አሁን እንደውም ዛሬ ቆሸሽ አለች እንጂ በድንገት ነው ያመጣህብኝ። ለነገሩ ብዙ ጊዜ ጥሩ ሆኖ